በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ። አንደኞቹ ካንዱ ክፍል ያሉት ደሃ ናቸው፣ ሀብታም ይሆን ይመስላቸዋል። ሁለተኞቹ ደግሞ ሀብታም ናቸው፣ ደሃ የሆኑ ይመስላቸዋል። ሁለት ሰዎች አሉ። ለድሆችም ድህነታቸውን ልናስረዳቸው፣ ለባለጸጎችም ባለጸግነታቸውን ልናስረዳቸው ይገባል ይላል። ደሃ ሆነው ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ፣ ምግብ እየበሉ ነፍሳቸው የተራበች፣ ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች፣ በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች፣ በብዙ በልዩ ልዩ መልክ ያጌጡ የተዋቡ፣ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች፣ እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸው። ባማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና ድህነታቸውን ንገሯቸው፣ በጊዜ ባለጸጋ እንዲሆኑ ይላል። ሀብታም ሁነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ በአርአያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል።